ሰላም እንዴት ናችሁ? አሚናን አስታውሳችኋት? በ60 ዓመት እድሜዋ ለደህንነት እጅ ሳትሰጥ ኑሯን በፓርኪንግ ስራ እያስተዳደረች ያለች ጀግና ሴት ናት። እኔም ዛሬ እንደዚህ አሳምሪያት ድሬዳዋ ላይ የኔ አንደኛ ተመራጭ ሆቴል ወደ ሆነው ደሳለኝ ክትፎ ይዣት ሄጄ ነበር። በደሳለኝ ክትፎም የጾም ብፌን ጨምሮ የተለያዩ ጣፋጭ የአሳ ምግቦችን በልተናል። በነገራችን ላይ ደሳለኝ ክትፎን ሁሌም ተመራጭ የማደርገው በምክንያት ነው። እዩት እስቲ ምግቡን፣ ሁሉም ሙሉ፣ ሁሉም ዝግጁ ነው። በዛ ላይ ደግሞ መስተንግዷቸው ከምነግራችሁ በላይ በጣም ልዩ ነው። እናንተ ብቻ ወደ ደሳለኝ ክትፎ ከመጣችሁ የፈለጋችሁትን የጾም ምግቦች ታገኛላችሁ። በነገራችን ላይ ደሳለኝ ክትፎ በሐረር እንዲሁም ደግሞ ድሬዳዋ ላይ ባሉት ሁለት የደሳለኝ ክትፎ ቤቶች ያሻውትን ምግብ መመገብ ትችላላችሁ። ደሳለኝ ክትፎን ምርጫው ያድርጉ። Yes,